በአማርኛ ፓወርፖይንት የሚያዘጋጅልን ኤአይ አሳይን አላችሁ መሰረት በዚህ ቪዲዮ የሪሰርች ዶክመንታችን በአማርኛ ከተጻፈ የመመረቂያ ጽሁፋችን ወይም ደግሞ ማንኛውም በአማርኛ የተጻፈ ዶክመንት ሰጠረው አውቶማቲካሊ ፓወርፖይንት የሚያዘጋጅልን እንዲሁም ደግሞ ዶክመንት ሳይኖረን ኖርማሊ ርዕሱን ወይም ደግሞ ታይትሉን ሰጠረው በራሱ ገራሚ የሆነ ፓወርፖይንት ጀነሬት የሚያደርግልን ኤአይ ቱል። ብዙ ኤአይ ቱሎች አሉ እንደምናውቀው፣ ግን አሁን ላይ ለአማርኛ ጽሁፎች እና ለአማርኛ ዶክመንቶች ፓወርፖይንት ለማዘጋጀት አሪፉ ኤአይ ቱል የትኛው ነው የሚለውንና እንዴት ማዘጋጀት እንዳለባችሁ ፕሮምፕቶችን ወይ ኢንስትራክሽኖችን እንዴት እንደምትሰጡት በጣም አጭር በሆነ ደቂቃ ለማሳየት እሞክራለሁ። ከዛ በፊት ግን ለማታውቁ ይሄዋንዴ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው የምለቃቸው ቪዲዮዎች እንዲደርሳችሁ ኖቲፊኬሽን አሳይት ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። ያግዛችሁኝ ስለሆነ ከልብ አመሰግናለሁ። አብራችሁ ይቆዩ። Universal tube. ለምሳሌ ይሄ የሪሰርች ዶክመንት ወይ ነው የመመረቂያ ጽሁፍ አለ። ባህር ዳር ዩኒቨርሲቲ ነው የተሰራው። ልክ እንደምታዩት እንደ አማርኛ ዲፓርትመንት ላይ የተሰራ ሪሰርች ነው። ልክ እንደዚህ ያደረኩ ላሳያችሁ። ቶታሊ 89 ፔጅ ነው እዚህ ጋር እንደምታዩት። ይሄ ዶክመንት አፕሎድ አድርገንለት ለፕሬዘንቴሽን ወይም ደግሞ ለዲፌንስ የሚሆን ፓወርፖይንት ጀነሬት እንዳደረጋለን። ሌላኛው ደግሞ ዶክመንት ከሌለን ወይም ደግሞ ዝም ብለን ርዕሱን ብቻ ሰጠረው ከርዕሱ በመነሳት ወይም ደግሞ ከቶፒኩ በመነሳት ፓወርፖይንት እንዲያዘጋጅልን ነው። ብዙ ኤአይ ቱሎች አሉ። ነገር ግን አሁን ላይ አማርኛን ፐርፌክትሊ እየተረዳ ያለውና ከሰጠረው ዶክመንትም ሆነ ባዘዝነው መሰረት አሪፍ የሆነ ኮንተንት ጀነሬት እያደረገልን ያለው ኤአይ ቱል ጀሚኒ 3 ፕሮ ነው። ይህ ግልጽ ነው። በጣም ብዙ ኤአይ ቱሎችን ለምሳሌ ከአማርኛ ወደ እንግሊዝኛ ከእንግሊዝኛ ወደ አማርኛ ትራንስሌት ለማድረግ ላይክ እንደ ዲፕሲክ፣ ግሮክ 3 አሁን ላይ ደግሞ ግሮክ 4 መጥቷል። ቻት ጂፒቲ 5.1 5.2 ጉግል ትራንስሌት ጉግል ዶክ ሌሎችንም ቼክ አድርጌ አማርኛን ወደ እንግሊዝኛን ወደ አማርኛ ቃል በቃል ሳይሆን ኮንቴክስቱን ተረድቶ በትክክል ልክ እንደ ሰው ልጅ ትራንስሌት የሚያደርግልን ብዬ እችን ቪዲዮ ካሁን በፊት ሰርች የላችሁ ነበረ። አሁን ላይ የተሻለው ጀሚኒ 3 ፕሮ ብቻ እንደሆነ ማለት ነው። ስለዚህ አሁንም ልክ እንደዚህ አይነት ዶክመንት አፕሎድ አድርገንለት አሪፍ የሆነ ፓወርፖይንት አዘጋጅቶ የሚሰጠንም ሆነ ቶፒክ በሰጠነው መሰረት የሚሰራልን ኤአይ ቱል አይ ክሮስ ቼክ ኤ ሎት ኦፍ ኤአይ ቱልስ። ነገር ግን ጀሚኒ 3 ፕሮ ነው ስቲል ፐርፌክት ነው ያገኘሁት። ኢንስትራክሽኖች እንደዚህ ጋር ጽፍ ያለው የመጀመሪያው ኢንስትራክሽን በጣም ቀለል ያለ ኢንስትራክሽን የሰጠሁት። እናንተ ግን ጊዜ ሰጣችሁ በደንብ ማዘጋጀት ይጠበቅባችኋል። የመጀመሪያው ኢንስትራክሽን ጀስት ፋይል አፕሎድ አደርግልሃለሁ። ከዛ ፋይል ተነስተ ቶፒኮችን፣ ሳብ ቶፒኮችን እና ኮርፖሬቶችን እስከነ ማብራሪያቸው 30 ስላይድ የሚሆን ፓወርፖይንት አዘጋጅልኝ ለፕሬዘንቴሽን ወይም ደግሞ ለፋይናል ዲፌንስ የሚል ኢንስትራክሽን የሰጠሁት። እዚህ ላይ እንድጨምሩበት ብፈልገው ላይክ አሁን እኛ በእንግሊዝኛ አይደለ ሪሰርችም የመመረቂያ ጽሁፍም የምንሰራው ወይ ደግሞ ፕሮጀክት የምንሰራው በአማርኛ ኮንተንት ያላችሁ ላይክ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ወይም ደግሞ ክፍል 1 ክፍል 2 እያላችሁ ኖርማሊ ቶፒኮችን ወይም ደግሞ ርዕሶችን ከዚህ ርዕስ ወይም ደግሞ ምዕራፍ 1 ላይ 2 ስላይዶችን ወይም 3 ስላይዶችን ምዕራፍ 3 ላይ እያላችሁ ከየትኛው ክፍል ምን ያህል ስላይድ መካተት እንዳለበት እና መካተት ያለባቸውን ምዕራፎች ቶፒኮች ወይም ደግሞ ርዕሶች እያንዳንዱ ለዚህ ጋር ሰጣችሁ። ፋይናሊ እንደዛ ደብራችሁ 30 ስላይድ ከሆነ 30 ስላይድ 20 ስላይድ ከሆነ 20 ስላይድ እንዲያዘጋጅላችሁ ዲቴይል እንድትሰጡ ትፈልጋለሁ። ወሬ ጀስት እንዴት መጠቀም እንደምትችሉና ምን ያህል ፐርፌክት እንደሆነ ሃይላይት ለመስጠት ስለሆነ ይሄን እየሰራው ያለው። ሁለተኛው ቶፒኩን ብቻ ሰጠረው። ለምሳሌ በአሁኑ ሰዓት ስፔሲፊካሊ ሂር ኢን ኢትዮጵያ ሶሻል ሚዲያ ለወጣቶች ያለው ጥቅምና ጉዳት። አንደኛ ሶሻል ሚዲያ ባይትሰልፍ ምንድን ነው? ሶሻል ሚዲያ ማለት ምን ነው የሚያጠቃልለው? እንዴት ነው ቢሰራው? ለሰው ልጆች እንዴት ብንጠቀምበት ከኢኮኖሚ ወይም ደግሞ መሪ ሜክ ከማድረግ አንጻር፣ ከትምህርት አንጻር፣ ጊዜ ከመጠቀም አንጻር ብቻ ባይ ኤኒ ቤዝ ጥቅሙ ምንድነው? ጉዳቱ ምንድነው? ስፔሲፊካሊ ደግሞ ፎር ያንግ ጀነሬሽን የሚል ጥያቄ ነው የጠየቁት እና በዚህም 30 ስላይዶችን እንዲያዘጋጅልኝ እኔ የሰጠው ቶፒክ ሶሻል ሚዲያ ቢል ብቻ ነው። ከዛ ይሄን መድረክ ላይ ማቅረብ ፈልጌ ነው ወይ ቶፒኩ ኖርማሊ ከክላስ ተሰጥቶኝ ፕሬዘንት አድርጊ ተብዬ ነው ፓወርፖይንት አዘጋጅተሽ ወይ ደግሞ ጀስት ለሶሻል ሚዲያ ለዩቲዩብ ስክሪፕት ልጠቀመው እችላለሁ ወይም ደግሞ ጀስት ፐርሰናል ዲቨሎፕመንት ላይ ኦር ኮቺንግ ላይ የማቀርበው ስላይድ ሊሆን ይችላል። ስለዚህ ልክ እንደዚህ ርዕሱ ሰጣችሁት ራሱ እንዲያዘጋጅልን። አሁንም ይሄ አዝ ኤ ሃይላይት ወይም ደግሞ ሂንት ነው። ከዛ እናንተ ለምትፈልጉት ርዕስ ለምትፈልጉት
ዶክመንት ታዘጋጁበታላችሁ። ስለዚህ በቀጥታ ወደ ጎግል ሄዳ ጀሚኒ ኤአይ ብለን ልክ እንደዚህ ሰርች እናደርጋለን። ዘን ክሊክ ዚስ ወርድ ሊንኩ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። gemini.google.com ቢለው መጀመሪያ የሚመጣው ነው። በኢሜይላችሁ ሳይን ኦር ሎጊን ካላችሁ በኋላ አስክ gemini 3 ፕሮ መሆኑን ቼክ ማድረግ አለባችሁ። ወይም ደግሞ ይሄኛው ራይት መሆኑን የአፕቱ ቼክ ኢት። ይሄን የፕላስ ምልክቱ ክሊክ እንዳደረግና ዶክመንታችን አፕሎድ እናደርጋለን። እንደዚህ አፕሎድ አድርጎ ሲጨርስ እችን የመጀመሪያዋን ኢንስትራክሽን ወይም ደግሞ ፕሮምፕት ኮፒ እናደርግና ዘነዝ ላይ መጠን ፔስት፣ ከዛ ሳብሚት። ስላይዱን ኦልሬዲ አዘጋጅቶ ጨርሷል። 30 ስላይድ ነበር ያልኩ። ልክ እንደምታዩት 30 ስላይድ አዘጋጅቶልኛል። ነገር ግን ስላይዱ በጣም አሳጠረው ማለት ትንሽ ልክ እንደምታዩት ሁለት ቡሌት ፖይንት እያደረገ ነው ያስቀመጠው። ለምሳሌ የጥናቱ መነሻ ችግር ወይም ስቴትመንት ኦፍ ዘ ፕሮብሌም ይልና ዋና ነጥብ ከዛ ማብራሪያ አለቀ። ሁለት ቡሌቶች ብቻ ነው ያሉት። ስለዚህ ያለ ማስተካከል ስላይዱ በጣም አጫጭር ሆነ እና በደንብ በእያንዳንዱ ስላይድ ቢያንስ 4 ቡሌትና ዝርዝር ማብራሪያዎቹ ጨምረ ድጋሜ ስራልኝ የሚል ትዕዛዝ ሰጠውትና እንጠብቀዋለን። አሁንም የመጀመሪያው ልክ እንደምታዩት እንደዚህ ነው። ለምሳሌ ስላይድ 10 የቃላት ጥልቅ እውቀት ብያለኝ ወይም ደግሞ ዲፕ ወርድ ኖሌጅ እና ማብራሪያ በጣም አጭር ነው ወይም ደግሞ አንድ ላይ ነው ስቴትመንት ብቻ ነው ያለው። ስላይድ 11 አሪፍ ነው። የቃላት ጥልቅ እውቀት ዘርፎችና ወይም ደግሞ ዶሜይንስ 4 ዘርዝሮልኛል። ስላይድ 12 አንድ ስቴትመንት ብቻ ነው ያለው። እችኛዋ ኢንስትራክሽን ወይም ደግሞ ትዕዛዝ አፕዴት እንዲያደርገውና ድጋሜ ሪጀነሬት እንዲያደርገው ካደረግን በኋላስ ልክ እንደምታዩት ቢያንስ ብያዋለሁ በትንሹ ማለት ነው። ከዛ ግን መጨመር ይችላል አይደለም። ለምሳሌ ስላይድቱ የጥናቱ ዳራ ወይም ደግሞ ባክግራውንድ ኦፍ ስተዲ 5 ቡሌቶች አሉት። ቢያንስ ስላልኩት ማለት ነው። ሶስተኛው ስላይድ ስትመጡ ልክ እንደዛው፣ አራተኛው በጣም ብትን አድርጎ ነው ያዘጋጀው ድጋሜ ማለት ነው። ሶ ቱሉ ወግ ወይም ደግሞ የተዛዛ ከሆነባችሁ ቱዘ ማክሲመም ወይም ደግሞ ቢበዛ ብላችሁ 4 አድርግልኝ ወይም ደግሞ 5 አድርግልኝ። በጣም ካሳጠረው ደግሞ አትሊስት ብላችሁ ቢያንስ 4-5 እንዲሆን አድርገህ ድጋሜ ያዘጋጅልኝ ብላችሁ በዚህ መልኩ አፕዴት በማድረግ ልክ እንደዚህ ፐርፌክት እና ገራሚ የሆነ ፓወርፖይንት አውቶማቲካሊ ዊዝ ጀሚኒ 3 ፕሮ ጀነሬት ማድረግ ትችላላችሁ። ይሄ ስላይድ 30 ሚለው አያስፈልግም። ጀስት እችኛዋን ኮፒ እናደርጋለን። ታይትላችን ይሆናል የስላይዱ ማለት ነው። ስላይድ 30 ላይ ታይትሉ አችላት አይደለም። ከዛ እንደዚህ ኮፒ ፔስት አድርገን ቦዲ ኦፍ ቴክስት ይሆናል። ለምሳሌ የዛሬ 10 ወር አካባቢ በቻት ጂፒቲ ልክ እንደዚህ ፋይላችን አፕሎድ ካደረግን በኋላ ጀነሬት ያደረግነውን ኮንተንት ፓወርፖይንት ላይ ወስደን እንዴት ኤዲት ማድረግ እንደምንችል እችን ቪዲዮ ሰርች ይላችኋለሁ። ልክ እንደምታዩት ወደ 121,000 ሰው ነው ያየው በ10 ወር ውስጥ ማለት ነው። ስለዚህ ይሄን እንዴት ፓወርፖይንት ላይ ኮፒ ፔስት እያደረጋችሁ ወስዳችሁ ፎንት ሳይዙን፣ አኒሜሽኑን፣ ባክግራውንዱን፣ ዲዛይኑን እያንዳንዱ መቀያየርና ማስተካከል እንደምትችሉ እችኛዋን ቪዲዮ ማየት ትችላላችሁ። እንዲሁም ደግሞ ሰሞኑን በዲፒሲክ ጀነሬት ያደረግነው ኮንተንት ወይም ደግሞ በቻት ጂፒቲ 5.2 ጀነሬት ያደረግነው ኮንተንት ካንቫ ላይ ወስደን እንዴት የሚገራርም ፓወርፖይንት ማዘጋጀት እንደምንችል እችን ቪዲዮ ሰርችላችኋለሁ። ስለዚህ ይሄን ኮፒ አድርጋችሁ ካንቫ ላይ በመውሰድ የሚገርም ፓወርፖይንት ወስዳችሁ ማዘጋጀት እንደምትችሉ እዚህኛው ቪዲዮ ላይ ማየት ትችላላችሁ። ልዩነቱ ይሄ የአማርኛ ነው ፕሬዘንቴሽኑ፣ እኛው ደግሞ የእንግሊዘኛ ነው። እንግሊዘኛ ከሆነ አይዘር ዲፒሲክን ወይም ደግሞ ቻት ጂፒቲ 5.2 ብንጠቀም አሪፍ ነው። አማርኛ ከሆነ ደግሞ ጀሚኒ 3 ፕሮ ነው ተመራጭ ነው። ለዛ ነው ልዩነታቸው። ስለዚህ ይሄን ወደ ፓወርፖይንት መውሰዱ ለእናንተ ይከብዳችኋል ብዬ አላስብም። እንደነገርኳችሁ አይዘር ይሄኛውን ቪዲዮ ኖርማል ፓወርፖይንት ላይ ወስዳችሁ ኤዲት ለማድረግ ወይም ደግሞ ይሄኛውን ቪዲዮ ካንቫ ላይ ባለው የፓወርፖይንት ቴምፕሌት ወስዳችሁ ማዘጋጀት ትችላላችሁ። አሁን ያየነው ዶክመንት ካለን ነው። ላይክ መጽሐፍ ሊሆን ይችላል፣ እኛ ራሳችን ያዘጋጀነው ነገር ሊሆን ይችላል፣ ወይ ደግሞ ሪሰርች ሊሆን ይችላል፣ የመመረቂያ ጽሑፍ ሊሆን ይችላል። ብቻ የአማርኛ ዶክመንት ካለን አፕሎድ አድርገንለት እንደዚህ ጀነሬት ያደርግልናል። ዶክመንት ከሌለንስ አይሚን ኖርማሊ ቶፒኩ ሰጠረው ከቶፒኩ በመነሳት አስቀምጥልን ወይም ደግሞ አጠቃልልልን ያለውን ነገሮች ወስዶ እንዴት ፓወርፖይንት አሁን ጀነሬት ማድረግ ይችላል። ይሄው እዚህ ጋር ትዕዛዝ ጽፌለታለሁ። ከፈለጋችሁ ስክሪንሾት ማንሳት ትችላላችሁ ወይም ደግሞ ይሄ ቴሌግራም ላይ ለቅላችኋለሁ። ልክ ደስ ሰሌክት ዳርግራ ኮፒ ከዛ አሁን በዚህ ጋር በጠን ፔስት እናደርገዋለን። ዘር ሳቢት አሁንም 30 ስላይድ እንዲያቀርብልኝ ነው የጠየቁት። ከቨር ፔጁ ላይ ምን ማድረግ እንዳለብኝ፣ ከዛ ስላይድ 1 ላይ፣ ስላይድ 2 ላይ፣ ስላይድ 3 ላይ እያንዳንዱ ሶሻል ሚዲያ አሁን ላይ ኢትዮጵያ ላለነው ያንግ ጀነሬሽኖች እንዲሁም ደግሞ ለማንኛውም ሰው ያለው ጥቅም፣ ጉዳቱ፣ ሶሻል ሚዲያ ማለት ምን ማለት እንደሆነ እያንዳንዱን ልክ እንደምታዩት እስከነ ኤግዛምፕሉና ክሊር በሆነ ማብራሪያ ዲፋይድ በማድረግ እንደዚህ አዘጋጅቶልኛል። አሁን ብሄር ኮፒ አድርጋችሁ
አይዘር ካንቫ ላይ ወይም ደግሞ ኖርማል ፓወርፖይንት ላይ እንደዚህ ሁለት ቪዲዮዎች ትናንት የለቀቁት ቪዲዮ አለ። ቤስት ዌብሳይት ሲቪ ነው ካንቫ ነው። ጀስት እዚህ ላይ ዲቴል ፓወርፖይንት እንዴት ማዘጋጀት እንደምትችሉበት ሰርች አለው። ስለዚህ ይሄን ኮፒ ፔስት እያደረጋችሁ እንደነገርኳችሁ አይዘር ካንቫ ላይ ወይም ደግሞ ኖርማል ፓወርፖይንት ላይ ኤዲት ማድረግና የራሳችሁ ፓወርፖይንት ማዘጋጀት ትችላላችሁ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁ ይቆያችሁ ዩቲዩብ ቻናሌ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች ደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ቲፕስ ካገኛችሁ መልካም ጊዜ። ባይ ባይ።